ዘመቻ ፕላንበት የ2000 ቶን ዩራኒየም ስርቆት። እስራኤል በጠላቶቿ መካከል ለመኖር የኒውክሌር ኃይል እንዲኖራት ወሰነች። ነገር ግን ይህን ለማድረግ ዩራኒየም ያስፈልጋት ነበር። ዓለም አቀፍ ማዕቀቦችና ጥብቅ ቁጥጥሮች በነበሩበት በዚያ ወቅት እስራኤል ዩራኒየም በህጋዊ መንገድ ማግኘት የማይታሰብ ሆነባት። እዚህ ላይ ነው ሞሳድ መንፈስነቱን ያሳየው። እንደ አውሮፓውያን አቆጣጠር በ1968 ዘመቻ ፕላንበት ተጀመረ። ሞሳድ በሊቤሪያ የተመዘገበ አንድ የጭነት መርከብ በድብቅ ገዛ። በመቀጠልም በምዕራብ ጀርመን የሚገኝ አንድ የኬሚካል ኩባንያ 200 ቶን ዩራኒየም ለጣሊያን ኩባንያ እንደሚሸጥ አስመሰለ። መርከቧ ዩራኒየሙን ጭና ከአውሮፓ ወደብ ተነሳች። ነገር ግን መርከቧ ጣሊያን መድረስ ሲገባት በሜዲተራኒያን ባህር ላይ ድንገት ጠፋች። ከሳምንት በኋላ መርከቧ በሌላ ስም ተቀይራና ባዶዋን ስትገኝ የጫነችው 200 ቶን ዩራኒየም ግን የት እንደገባ ማንም አላወቀም። ሞሳድ ባህር ላይ መርከቧን ጠልፎ ዩራኒየሙን ወደ እስራኤል መርከቦች ገልብጦት ነበር። አውሮፓውያንና ዓለም አቀፍ ማህበረሰብ ሲናቁ እስራኤል ቀድማ የኒውክሌር አቅሟን ገንብታ ጨርሳ ነበር። ይህ ኦፕሬሽን ያለ አንድ ጠብታ ደም ያለ አንድ ጥይት ተኩስ ተፈጸመ። የዘመኑ ታላቅ ስርቆት ተባለ። በተመሳሳይ ጊዜ ሌላው አስደናቂ ገድል የሸርቡር ጀልባዎች ስርቆት ነው። እስራኤል ለፈረንሳይ የጦር መርከቦች እንዲሰሩላት ከፍላ ነበር። ነገር ግን በፖለቲካ ጫና ምክንያት ፈረንሳይ መርከቦቹን አልሰጥም ብላ አገደች። ሞሳድ ግን ዝም አላለም። በታህሳስ 1969 የገና በዓል ዋዜማ ላይ የፈረንሳይ ወደብ ጠባቂዎች በበዓል ስሜት ተዘናግተው ሳለ 100 የሚጠጉ የእስራኤል ኮማንዶዎች ወደ ወደቡ ሰርገው በመግባት 5ቱን ግዙፍ የጦር መርከቦች ሞተራቸውን አስነስተው በከፍተኛ ማዕበል ውስጥ እየነዱ ወደ እስራኤል ይዘዋቸው ፈረጠጡ። ፈረንሳይ በማግስቱ ስትነቃ ወደቡ ባዶ ነበር። ሞሳድ የገዛ ንብረቱን ሰርቆ ለሀገሩ መከላከያ ዋለ። እነዚህ ታሪኮች የሚያስተምሩን አንድ ነገር ነው። ለሞሳድ አይቻልም የሚለው ቃል የለም። ሀገርን ለማዳን ህግን ጥሶ የዓለምን አይን አጥፍቶ መጓዝ የጀግንነት መለኪያቸው ነው። ሞሳዶች ለሀገራቸው ክብርና ለህዝባቸው ደህንነት ሲሉ የማይፈነቅሉት ድንጋይ የለም። እስራኤል በ13 ሰከንድ የተጠናቀቀው ፍርድ አቡ ጃሃድ ሞሳድ ለጠላቶቹ የሚሰጠው መልእክት ግልጽ ነው። የትም ብትደበቅ፣ የትም ብትሸሸግ የእስራኤል እጅ አታጥርም። ይህንን በተግባር ያሳዩት አንዱና ዋነኛው ኦፕሬሽን በቱኒዚያ የተፈጸመው የያሲር አርፋት ምክትልና የፒኤልፖ ወታደራዊ አዛዥ የነበረው የአቡ ጃሃድ ግድያ ነው። እንደ አውሮፓውያን አቆጣጠር ሚያዝያ 16 ቀን 1988 ሞሳድ አቡ ጃሃድን ለተከታታይ ጥቃቶች ተጠያቂ ነው በሚል የሞት ፍርድ ፈረደበት። ነገር ግን አቡ ጃሃድ የሚኖረው በቱኒዚያ ዋና ከተማ በከፍተኛ ጥበቃ በሚደረግለት ሰፈር ውስጥ ነበር። ሞሳድ ይህንን ግዳጅ ለመፈጸም ከባህር ከየብስና ከአየር የተቀናጀ ኦፕሬሽን አዘጋጀ። በዕለቱ የእስራኤል ኮማንዶዎች በቱኒዚያ ባህር ዳርቻ በድብቅ ደረሱ። የቱኒዚያን የደህንነት መዋቅር ሽባ ማድረግ የራዳርና ኮሙኒኬሽን ሞገዶችን በቴክኖሎጂ አፈኑት። ወደ አቡ ጃሃድ መኖሪያ ቤት ሲቃረቡ ቱሪስት መስለው በሁለት መኪናዎች ተንቀሳቀሱ። የክዋኔው ዕቅድ እንዲህ ነበር። የውጭውን በር በመስበር ሹፌሩንና 2 ጠባቂዎችን መደምሰስ፣ ሳሎኑን አልፎ ማንበቢያ ክፍል መግባትና ግዳጁን መፈጸም። ይህንን ሁሉ ለማድረግ የታቀደው 22 ሰከንድ ብቻ ነበር። ሆኖም ግን ኮማንዶዎቹ የሰለጠኑበት ፍጥነትና ቀልጥፍና ዓለምን አስገረመ። ከቤት ውስጥ ገብተው አቡ ጃሃድን ረሽነውና መረጃዎቹን ጠቅልለው ለመውጣት የፈጅባቸው ጊዜ 13 ሰከንድ ብቻ ነበር። አቡ ጃሃድ መሳሪያውን እንኳን ማንሳት አልቻለም። የሞሳድ አባላት መንፈስ መሆናቸው በቱኒዚያ ምድር አስመስክረው ሳይታዩ ወደ ባህር ዳርቻ ተመልሰው በጀልባ ተሰወሩ። በተመሳሳይ ሌላኛው የሞሳድ ብቃት የሚታየው በሊባኖስና በሶሪያ ድንበር ላይ በጠላቶቻቸው ላይ በሚፈጽሙት ስማርት ጥቃት ነው። ጠላቶቻቸው በሚጠቀሙባቸው ስልኮች፣ በሚያሽከረክሯቸው መኪናዎችና አልፎ ተርፎም በሚለብሱት ልብስ ላይ ሳይቀር ረቂቅ መሳሪያዎችን በመትከል ያለምንም ጩኸት ያጠፏቸዋል። እስራኤላውያን አንድ ኦፕሬሽን ከመፈጸማቸው በፊት በሺዎች የሚቆጠሩ ጊዜያትን ይለማመዱታል። ለሀገራቸው ክብር ሲሉ እያንዳንዱን ሰከንድ እንደ ወርቅ ይቆጥራሉ። 90 ደቂቃ በኢንተቤ ሞትን የናቀው የማዳን ዘመቻ እንደ አውሮፓውያን አቆጣጠር ሰኔ 27 ቀን 1967 248 ተጓዦችን የጫነ የፈረንሳይ አውሮፕላን በረዳት አብራሪዎች ተጠልፎ ዩጋንዳ ኢተንቢ አየር ማረፊያ አረፈ። ጠላፊዎቹ አይሁዳውያን ያልሆኑትን መንገደኞች ለይተው በመልቀቅ 106 አይሁዳንን ብቻ ነጥለው አስቀሩ። የዩጋንዳው አምባገነን መሪ ኢዲ አሚን ለጠላፊዎቹ ድጋፍ በመስጠት እስራኤልን ተፈታተናት። እስራኤል ከኢተንቢ 4000 ኪሎ ሜትር ትርቃለች። በመሃል የአረብ ሀገራት የአየር ክልል አለ። ሆኖም እስራኤል ለአንዲት ይሁዲ ነፍስ ስንል ዓለምን እናቋርጣለን አለች። ሞሳድ በሰዓታት ውስጥ የኢንተቤር አየር ማረፊያ ካርታ አዘጋጀ። የሚገርመው ግን የአየር ማረፊያውን የገነባው የእስራኤሉ ኩባንያ ስለነበር የህንፃውን ፕላን በቀላሉ አገኙት። ሐምሌ 4 ቀን እኩለ ሌሊት ላይ 4 ግዙፍ የጦር ጀቶችና 2 ቦይንግ አውሮፕላኖች 100 ኮማንዶዎችን ጭነው ከራዳር ውጭ እየበረሩ ዩጋንዳ ገቡ። ኦፕሬሽኑን የመራው የዛሬው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታላቅ ወንድም ዮናታን ኔታንያሁ ነበር። ኮማንዶዎቹ ከኢዲ አሚን መኪና ጋር ተመሳሳይ የሆነ ጥቁር መርቸዲስ መኪና ይዘው በመውረድ የዩጋንዳን ወታደሮች አታለሉ። በ30 ደቂቃ አስደናቂ ውጊያ የዩጋንዳ ሚግ ተዋጊ ጀቶች አጋይተው ጠላፊዎቹን ገድለው ታጋጆቹን ነጻ ወጡ። አጠቃላይ ኦፕሬሽኑ 90 ደቂቃ ብቻ ፈጀ። በዚህ ተአምራዊ ዘመቻ እስራኤል ያስተማራችው ትልቅ ትምህርት አለ። ሀገር ማለት ዜጋ ነው። ለአንድ ዜጋ ክብር ሲባል መንግስት ሰማይና ምድርን ያናውጣል። ዮናታን ኔታንያሁ በዚያ ጦርነት ህይወትን ቢሰጥም ስሙ ግን በእስራኤል ታሪክ እንደ ቅዱስ ይነሳል። ሞሳድና ኮማንዶዎቹ በኢንተቤ ምድር የፈጸሙት ገድል ዛሬም ድረስ በአሜሪካና በአውሮፓ ወታደራዊ አካዳሚዎች እንደ አንድ ትልቅ ትምህርት ይሰጣል።
ይሰጣል። እስራኤል ዛሬም ድረስ በቴክኖሎጂና በሰው ኃይል የታገዘ የደህንነት ግንብ የገነባችው እንደዚህ ያሉ ጀግኖች ስላሏት ነው። ክፍል 3 ይቀጥላል። ክፍል 3 ይቀጥላል። ክፍል 3 ይቀጥላል። ክፍል 3